ሩሲያ ዩክሬን ሲቪሎች ላይ የፈጸመችውን የሽብር ጥቃት ኮነነች። ሰላም፣ ይህ ዴይሊ ወሬ ነው። ለአሁን የመራረጥንላችሁን ወሬዎች እናደርሳችኋለን። በቅድሚያም አጫጭሮቹን። በትላንትናው ዕለት በመተሐራ አካባቢ የመሬት መንቀጥቀጥ ተከስቶ እንደነበር ተሰምቷል። የኢትዮጵያ ኤሌክትሪክ ኃይል አዲስ ኃይል ማስገቢያ የዱቤ ክፍያ ወለድ ሙሉ በሙሉ መነሳቱን ገልጿል። በኩርሙክ ከተማ የጅምላ መቃብሮች ተገኙ። ሌላ በምናሰማችሁ ወሬ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ለሕክምና ሆስፒታል መግባታቸው ተሰማ። እነዚህንና ሌሎች አሁናዊ ወሬዎችን እናሰማችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ዝለቁ። በትላንትናው ዕለት በመተሐራ አካባቢ የመሬት መንቀጥቀጥ ተከስቶ እንደነበር ተሰምቷል። በትላንትናው ዕለት ምሽት 2 ሰዓት ከ11 ደቂቃ ላይ በመተሐራ አካባቢ የመሬት መንቀጥቀጥ መከሰቱን የተሰማው። የመሬት መንቀጥቀጡ በሬክተር ስኬል 4.6 የተለካ መሆኑን ቮልካኖ ዲስከቨሪ የተሰኘው የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታዎች የሚከታተል ተቋም በገጹ አስታውቋል። የመሬት መንቀጥቀጡ በአዲስ አበባም አንዳንድ ቦታዎች ተሰምቷል የተባለው። የኢትዮጵያ የኤሌክትሪክ ኃይል አዲስ ኃይል ማስገቢያ የዱቤ ክፍያ ወለድ ሙሉ በሙሉ ተነሳ። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ማስገቢያ ክፍያን በዱቤ ለሚከፍሉ ደንበኞች ይጠይቅ የነበረውን ከ3 እስከ 9 በመቶ የወለድ ክፍያ ሙሉ በሙሉ ማንሳቱን ዋና ስራ አስፈጻሚው ኢንጂነር ጌቱ ገረመው አስታውቀዋል። ቀደም ሲል የዱቤ ክፍያ ጊዜው እስከ 24 ወራት ሲሆን ከ6 ወራት በላይ የሚቆይ ክፍያ ወለድ ይጣል ነበር። አሁን ወለዱ መነሳቱ ክፍያውን በአንድ ጊዜ መፈጸም ለማይችሉ ዜጎች የምስራች መሆኑን አገልግሎቱን ይበልጥ ተደራሽ እንደሚያደርገውም ገልጸዋል። በተጨማሪም ከሰኔ 2018 ዓ.ም ጀምሮ በተጀመረው የአዲስ ቆጣሪ የዱቤ አሰራር በ2 ሳምንታት ብቻ 19231 አዳዲስ ደንበኞች ኤሌክትሪክ ማግኘት ችለዋል የተባለው ተቋሙ በ2018 በጀት ዓመት 664505 አዳዲስ ደንበኞችን ያገኘ ሲሆን በ2019 ዓ.ም ደግሞ 1.1 ሚሊዮን አዳዲስ ደንበኞችን ለማግኘት አቅዷል። ኢንጂነር ጌቱ እንደገለጹት አገልግሎቱ በ70 ዓመታት ታሪኩ 5.88 ሚሊዮን ደንበኞችን ማግኘት ችሏል። አሁን ግን በዓመት እስከ 1 ሚሊዮን ደንበኞችን የማግኘት አቅም ላይ ደርሷል ብለዋል። በኩርሙክ ከተማ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች RSF የተገደሉ የ25 ሰላማዊ ሰዎችን አስከሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታውቀዋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስከሬንን የያዘ መሆኑም ተገልጿል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዜራ ግዛቶችን ከRSF ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። በኩርሙክ ከተማ ኮሚሽነር አብደላ አቲ መሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከ1 ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት በRSF በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። ሩሲያ ዩክሬን ሲቪሎች ላይ የፈጸመችውን የሽብር ጥቃት ኮነነች። የኪየቭ አገዛዝ በተለያዩ የሩሲያ ክልሎች በሚገኙ ሲቪሎች ላይ በየዕለቱ የሚፈጽመውን አረመኔያዊ ድርጊት በመቀጠል ሕፃናት፣ ሴቶችና አረጋውያንን ጨምሮ በሰዎች ሕይወትና አካል ላይ ጉዳት እያደረሰ ይገኛል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ማሪያ ዛካሮቫ ገልጸዋል። ቃል አቀባዩ ይህንን ያሉት እሁድና ሰኞ ዕለት በሲቪሎች ተቋማት ላይ የተፈጸሙትንና ታዳጊዎችን ጨምሮ በደርዘን ለሚቆጠሩ ሰዎች መጎዳት ምክንያት የሆኑትን የቅርብ ጊዜ የዩክሬን ድሮን ጥቃቶች በማስመልከት ነው። በጥቃቱ የተሳተፉት አካላት በሙሉ ተለይተው ከባድ ቅጣት ይቀጣሉ። ሞስኮ ዓለም አቀፍ ድርጅቶች ጥቃቶቹን አጥብቀው እንዲኮንኑ ትጠይቃለች። ሩሲያ የዓለም አቀፉን ማህበረሰብ ዝምታ እንደ ተባባሪነትና በሩሲያ ሕዝብ ላይ ለሚፈጸም ተጨማሪ ጥቃት እንደተሰጠ ማበረታቻ አድርጋ ትቆጥረዋለች ሲሉም ተናግረዋል።
የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ለሕክምና ሆስፒታል መግባታቸው ተሰማ። የማሌዥያ መንግስት ጠቅላይ ሚኒስትር አንዋር ኢብራሂም የሕክምና ምርመራና ሕክምና እያደረጉ መሆናቸውን እንዲሁም በ2 ቀናት ያክል በሕክምና ክትትል ስር እንደሚቆዩም ታውቋል። ሰኞ ዕለት ከፍተኛ የፕሬስ ጸሐፊ ቱንኩ ናሽሩል እንደገለጹት አንዋር የሕክምና ባለሙያዎች ቡድን በሰጡት ምክር መሰረት ሕክምናዎችንና ምርመራዎችን እያደረጉ ነው ቢሉም ስለ ሕክምናው ሂደት ዝርዝር መረጃ አልሰጡም። ክቡር ጠቅላይ ሚኒስትሩን የሚመለከቱ የሕክምና ምርመራ ሂደቶች ሁሉ እንዲቀላጠፉ እንዲሁም በቅርቡ ወደ መደበኛ የስራ እንቅስቃሴያቸው መመለስ እንዲችሉ ዘላቂ ጤንነት እንዲሰጣቸው ፈጣሪ እንዲረዳን እንጸልይ ሲሉ ቱንኩ ናሽሩል ተናግረዋል። ይህ መግለጫ የተሰጠው በአንዋር 79ኛ ዓመት የልደት በዓል ወቅት ነው። እንደ አውሮፓውያን አቆጣጠር ኦገስት 10 ቀን 1947 የተወለዱት ጠቅላይ ሚኒስትሩ ከኖቬምበር 2012 ጀምሮ በጠቅላይ ሚኒስትርነት እያገለገሉ ይገኛሉ። አንዋር ባለፈው ጃንዋሪ ወር መደበኛ የሕክምና ምርመራ ያደረጉ ሲሆን በወቅቱ ዶክተሮች ጤንነታቸው ጥሩ እንደሆነና በተያዘላቸው መርሃ ግብር መሰረት መንግስታዊ ተግባራቸው መቀጠል እንደሚችሉ ገልጸው ነበር። ጠቅላይ ሚኒስትሩ ከዚህ ቀደም ለጀርባና ለትከሻ ችግሮች ሕክምና አግኝተዋል። የሮይተርስ የዜና ወኪል እንደዘገበው በሰኔ 2018 በትከሻና በጀርባ ህመም ምክንያት ሆስፒታል ገብተው ነበር። በሚቀጥለው ወርም በኢስታንቡል የአከርካሪ አጥንት ቀዶ ሕክምና የተደረገላቸው ሲሆን በትከሻቸው ላይ ለደረሰ ጉዳት በቀኝ ትከሻቸው ላይ ሌላ ቀዶ ሕክምና ለማድረግ ቀጠሮ ተይዞላቸው ነበር። ከዴሊ ወሬ ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። ስላዳመጣችሁን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ